ጆዬ ወይ ማሬ ይኔ ጌታ እናቴ ወተቴ ምናምን በቃ እኔ እናንተ ነው ጠጋ ግን ምንም እንደዚህ እኮ አይደለም። በቃ እግዚአብሔር አስበው ካልሰጠ እንኳን 3 የራሱ ልጃገረድነት ተሰጥቶ እንኳን ከዋናው ተሰጥቶ እንኳን ብትሰጥም እሱ መቀመጥ ካልፈለገ አይቀመጥም። ኖ ቆይ ጆጆዬ ልንገርሽ፣ ቆይ እኔ 25 ዓመታቸው ነው በትዳር እና ብዙ የፍቅር ጊዜዎችን ሲያሳልፉ ጊፍት በቃ ተሰጣጣው ሁሉም ቀለለባት። ከዛ ነው እሷን እንትኑን አደረገችው። አሁን 25 ዓመት እኮ አብረው ከኖሩ ወንድም የስጋ ዘመድ ሆነዋል እኮ በቃ ዝም ብላ ነው ይፋቱ ማድረግ የለባቸውም። አዎ ኢቭን እኮ ፋሚሊ ነው የምትሆነው ከባል ጋር አይደለ? ትክክል። ረጅም ዓመት ስትሆን እኮ በቃ ትታተዋለህ። ኖርማሊ ገብቷል። ሁሉ ነገር እኮ ፕሮሰስ አለው። ፕሮሰሱ ደግሞ እንዴት ነው? አሁን እኛ እንወለዳለን፣ እናድጋለን፣ ከዛ ያንግ እንሆናለን፣ እንገረጅፋለን፣ ከዛ እናረጃለን፣ እንሞታለን አይደል? አሁን በ25ኛው ዓመት አኒቨርሰሪ ላይ ክሩን እንዴት ነው የሚበጥሰው? በሲር ነው ወይስ? እኔ በጣም ነው የገረመኝ። ሰምቼም አላውቅም። ወደኋላ እንደቀረው ነው የተሰማኝ። አይ ይሄ ግን ቱርክ ላይ ብታይ በጣም ይሄ እነዚህ የአሚር ልጆች የሀብታም ልጆች እንትኖች እነኚህ ዱባይ ላይ ምናምን ልጆቻቸው እንደዚህ ከሆኑ ይነጋገሩና ሰርጉ ከመድረሱ በፊት ሄዶ ይሰራሉ። ይሄን አውቃለሁ። እና ቱማች በጣም ውድ እንደሆነ ነበር የማውቀው። በሀበሻ የሚሞከር አልመሰለኝ፣ ግን $2000 ነው ምናምን ብለ በዘዴ ትንበሉ። አይፎን 70 ፕሮ ማክስ በለው በቃ $2000። አሁን እሱን ያሰራችሁ ዘ ፕሮ ማክስ 17 እያለ ነው የምንጠራው። ወይ መድኃኒዓለም እሙማ አስቁጭ አድርጋ። እኔ ግን ስልሽ እኔ በዚህ አላምንም፣ ግን ካረገች ጎበዝ ልጅ ናት። በምኑ ነው ጉብዝናዋ? ቆይ አሁን ያማታ ስታረገው እንዲያማት ነው ወይስ ምንድን ነው እንጂ ምን እግዚአብሔርን የሆነ አረቄና ጠላ ተደባልቆ የጠጣው ነገር ዞረብኝ ጭንቅላቴ ራሱ አልገባኝም። እንዴት አይነት ታሪክ ሰው እንደው በስማ ሰውዬው ግን እሺ ብሏል። ደስ ብሎት ይሆን እንዴ? በጣም ከባድ እኮ ነው። ግን ምንድን ነው ብለሽ ነው የምታስቢው? ላይክ ድንግልና ምን ማለት ነው? ላይክ ቨርጂኒቲ ምንድን ነው ራሱ እኮ ከዚህ በፊት ኢንተርኮርስ ምን ቨርጂንነት ምንድን ነው? ምን አቋላለች? በቃ ፖይንቱ ሴክስ ያለ ማድረግ አይደለ እጆቹ ያ እና በቃ ንጹህ ሰው መሆን ነው። በተለይ በቃ ሴክሹዋል ነገር ዝሙት ስለሆነ በሃይማኖት አለ ልጃገረድ መሆን ማለት አንድ ወንድ ልጅ ታግሎ ዋንጫ ሊበላ እንደ ሜሲ ሳይሆን ገባሽ? ማንም ዋንጫ የሚሰጠው የለም ወይ የጠፋ ዕቃ የለውም። እሱ እዛ ውስጥ ዘሎ ገብቶ ምናምን በቃ ከዝሙተኛ አይደለሽም ማለት ነው። ላይክ አትሊስት አይደለ? በቃ ንጹህ ሆነሽ ቆይተሻል። ከማንም ሰው ጋር ምንም የለሽም ነው። ኦልሬዲ እኮ 25 years የባከነ ሰዓት ነው አሁን እሷ የሰራችው ስራ። አንድ መንግስት ወጥቶ የወረደበትን አካል የተጨፈጨፈ ነገር እንዴት ነው አሁን በአንድ ታዲያ ሊመለስ የሚችለው? ግን አሁን እሱ ሳይሆን ጥያቄ የኔ አንድ ጥያቄ ልጠይቅሽ፣ በዚሁ መልሽልኝ። አሁን በትዳር 25 ዓመት ከሆናቸው እቺ ሴትዮ በእርግጠኝነት 40 ዓመት ይሆናታል። በ20 ዓመቷ ወታገባ እንኳን ያንደርሳል ሶ እሷ 40 ዓመት እና 45 ዓመት ከሆናት ባልየው በትንሹ 50 እና 55 ይሆናል ሚኒመም። ኮመንት አንብበህ ነው አይደል? አንተ ደነዝ አይደለም። ቆይ አንተ ዝም በል 50። እሱ ግን አሁን ያንን አድርግ ሲባል ያንን ነገር እንትን ማድረግ አቅሙ ይኖረዋል? በዚህ ድም ጉድ ፈላ። እሷ ናት የከሰረችው። አሁን አቅሙ ቢያጣ ከየት አምጣ ልታስበረግደው? አንተ የተማርክ ነህ፣ ካልኩሌት አድርገህ ደርሰህበታል። 46 ዓመት እሱ ይጠቀማል። ብራዘር ቦዝ ነው ቦዝ ኪዳኔ እሱ ይጠቀማል። ኪዳነ ሐወይ ኪዳኔ ጨዋታ ቀይሩ፣ ቅዱሳን ጨዋታ ቀይሩ ባካችሁ። ጆጆዬ የትናንት ኮፒ ሊንክ አድርጉ፣ ሼር አድርጉ። ጆጆ
ትናንት የጅቦን ዩቲዩብ ሰብስክራይብ አድርጉ። ጅቦ የሌላ ዩቲዩብ ቻናል ያንተ ነው ሌላ ሰው ነው ሚዲያ ምናምን የሚለው? እሱ ይዘጋል አሁን በቅርቡ። እሺ የሆነ ስላልተዘጋጀውበት ነው። የሆነ ሰው ጋር ተነጋግሬ ጨርሻለሁ። ስትራይክ ያስመታልኛል ይሄንን አንጎበራ ሜዳ ልጅ አይገርምም አለ። አሁን ራሱ እየሰማን ነው፣ ረከርድ እያደረገን ነው። እስቲ መልእክት አስተላልፊለት ጆይ። አሁን ቀጥታ ዩቲዩብ ላይ እዚህ ስለማስተላልፈው ከዚህ ወስዶ ሲለጥፈው እዛው ላይ አንገቱን እለዋለሁ። በቃ እኔ እንትን ማድረግ ትችላለህ እኮ ጅቦ፣ ያንተን ዩቲዩቡንና ይሄንን ቀጥታ ማድረግ ሁለቱንም ቀጥታ ማድረግ ትችላለህ። ከዛ ሪከርድ ተደርጎ ቢለቀቅም ባይለቅም ኮፒራይት አለው እነሱ ጋር እንደዛ ነው። ምክንያቱም ብዙ ሰው ነው እየጠየቀኝ ነው የጅቦ ዩቲዩብ የትኛው ነው ሚዲያ ነው ወይ እያሉ። የእሱ አያ ጅቦ ነው የሚለው። እሱንማ ሰብስክራይብ አድርጌዋለሁ። ሁለተኛ ነገር ትናንት የተቋረጠውን የፓንት ፕሮግራማችንን ብንጀምር ምን ይልሻል? ትናንት ቆይ እያልኩኝ በዛው እንትን አሉና፣ እስቲ እንዴት ናችሁ? ስሜት ላይ ናችሁ? እንደ ትናንት ኑ ገባ በሉ። የት ሄደች እንትና ጊዜ ይኖረን። አዲስ አበባ ላይ አግኝተናል ደግሞ ከዚያ ሲቱ ባለ ምንድን ነው ኪዳኔ አንዴ ልጅ ደቦ ይላል። እባክህን በነካ እጅ ኪዳን አንድ ይቆምትለት። ታፕ ኮፒ ሊንክ እያደረጋችሁ ምዕመናን፣ ኮፒ ሊንኩ እኮ ገና 689 ነው እኔን የሚያሳየኝ። ኧረ እባካችሁን ታፕ ኮፒ ሊንክ ሼር አድርጉና ስለ ቡታንቲት እናወራ ነው። ገባ በሉ። ምንድን ነው ቡታንቲት? ወይ አሰማቅባት አሬን እንትን እናንተ አታስደንግጡኝ። አብይ ማን ነው? ሚውት ተደርጓል። ጆዬ ንገሪኝ። ወጥላ የት ሄድሽ? ንገሪኝ። አለው ጅቦ እንዲያስጀምር እንጂ ጭር ቤቱን የምንምረው እኛ እንዴ። እንግዲህ ትናንት የቆሸሸ ፓንት ገበያ ላይ እየዋለ ነው። ሰምተሃል አትበል። ወንዶች የቆሸሸ ፓንት እየሰረቁ የተሰጣ ፓንት ምናምን አልሰማህም? ምን ታሪክ ነው ቀን ጌታ። ታዲያ ምኑን አርቲስት ሆንክ አንተ? አንተ የጅቦን ሳቅ ልጅ ልትወስድ ነው እንዴ? ትንሽ ሳቅፎ ወደሱ መጣ። የማን የጅቦ ሳቅ እንዴ? አውቀዋለሁ። የእሱ የሀብታም ሳቅ እኮ ነው የሚስቀው። ኦኬ ደህና እያልሽ ኖ አሁን የእሱን ሳቅ የምትወስደው ከሆነ ከደሃ ነው የምትጀምረው። ግን አይገርም? የጅቦን ሳቅ ይመስላል። እኔ ሳቄ እንደዚህ ነው። ይመች እና ስለ ፓንቱ ምን ትላለህ? እየተሸጠ ነው አሁን ውስጥ እኮ ምንችለው። የት ነው የምትኖረው? እኔ ለንደን እና ለንደን ውስጥ የቆሸሸ ፓንት ምናምን አይሸጥም። ከዛ ነው አመጣጡ ጅቦ ጭራሽ እንትና ይሄድሽ ማን ነበር ስሟ? እንትና ነው የገባችሁ። በእናትሽ አጣዋል። ማን ነበር ስሟ ግን? አጣዋል። ማን ነው? እኔ እንጃ። ካለሽ ላኪ ሪኩዌስት እናይሻለን። ትመጣለች። ጆጆ ከመጣች ትመጣለች። እንዴ ጉድ ነው ዛሬማ የምናወራው እኮ። ኮፒ ሊንክ እያደረጉ አይደለም አሁን። በቃ ግዴታ እናንተ መጨቅጨቅ አለብን። እኔ 20 ጊዜ አደረኩልኝ። ይመችሽ ማማይ። ግን የሆነ ጊዜ ልብስ ተሰጥቶ ምናምን ሁል ጊዜ እየመጣ ፓንት እየሰረቀ የሚሄድ ልጅ ነበር አንድ ቦታ ማርያምን። ከዛ አንድ ቀን በቃ ያው ወንድ ነው ብቻ ወንዶችን የማጥቃት ዘመቻ ላይ አይደል ያለ ነው። ከዛ እንዳለ የተሰቀለውን ሲያይ አንድ ቀን ሸወዱት። ቀሚስ ብቻ። ከዛ ገብቶ ይመርጥልሃል። ለምንድን ነው የምትመርጠው ሲባል ኖ ቀሚስ አልፈልግም ብሎ ነው እንጂ በቃ እኔ ሱስ አለብኝ እንደዛ አለ። ልክ ልጅቷ እንዳለች ትናንትና ማለት ነው። ጅቦ ያው ይሸጣል ብላችሁኝ እስከዛ አልቀየርኩም የሚል ካልከስር ወይ ጌታቸው አንተ እኮ እንዳንተ እኮ
የወንድ አይደለም የሴት ነው ወንድሜ። እንዴ ወይ ጌታቸው የሴት ነው። ማን ነው ጌታቸው አሰፋ የሚለው መስሎኝ። ስሟ ይነበብልን። ሴት ከሆነ እንዳታወልቂ ማርዘነብ እስኪ ዘንብበት ድረስ ምክር ቤት ነው ጎትቶ ወደ ሰንዳፋ የሚጥልሽ እናቴ። አውልጌ ኢትዮጵያ ተቀልሽ ኢትዮጵያ እሱን ለማቃጠር ማን ብሎ ይኸው ዳቦ ቤቷ በጣም ነዷል ብለው ነው የሚያመለክቱብሽ። ሚኪ ማውዝ ነው እኮ እዚህ ሀገር የሚባለው አይደል? ይዋምድ ሚኪ ማውዝ የዚህ ሀገር ደግሞ ላይክ ትልልቅ ሰዎች ሲጠራት ማለት ነው። ትራስ ሙሙ ቡቡ ሙሙ ቹቹስ የሚሉት አንዱ አሁን ትናንት እያወራኝ ምንድነው ምናምን አለኝ። ምንድነው ስለው አይ ቹቹሽ ምናምን እንደ የማን ቹቹ ምን ደግሞ ቹቹ የሚባል ሰው አቃል ለካ ቹቹ ስም የሚሰጡት በቃ ሙሙ ምናምን እሱ ጋር ያስጠላል። አፈሽ ላይ ይሟሟ ኪዳኔ የከተማ ልጅማ ያው እና የገጠር ልጅ አንድ ማለት እንደ ሰዓቱ ይለያያል። የገጠር ልጆች በብዛት የሚጠቀሙት እኮ ፓንት አይደለም ቁንጣ እኮ ትሮጭበታለህ እንዴ። በቁንጣ ሲገዙ ራሱ ፓንት ሲገዙ ድሮ ሱቅ ውስጥ ሄደው ቱታለ ነበር የሚሉት። የጓደኛዬን ሱቅ ጠብቂ ብላኝ እኔ ክፍለ ሀገር ሄጄ እየጠበቅኩ መጥቶ ቱታለ ስትለኝ እያወጣሁ በአረንጓዴ በአዲዳስ በናይክ ኧረ አይደለም ቱታ። ከዛ በጣም ነው የሚያስፈራው አይባልም ገባ። ከዛ ቀስ ብላ ግልገል ሱሪ ነው አለች። ግልገል ሱሪ ነው የሚሉት። ኧረ ተዋናለሁ ታየኔ ያራዳል ጅማላቀው ቋንቋ የለም። ምንድን ነው የሚባለው? ግልገል ሱሪ አይደል? ግልገል ሱሪ ነው የሚባለው። አዋንጂ ኪዳኔ ተመልሶላል እና ታውቃለህ የገጠር ሰዎች ማለት ነው ፊልም ቤት ቸሰስ ምናምን ብለው ያስጭናሉ ምናምን ታውቃለህ አይደል? ሙቪ ኧረ እና በሚሞሪ ምናምን ይዘውት ነው የሚወጡት። በሚሞሪ ፊልም ሲያስጭኑልሽ እስቲ እንግዲህ ስንዴም መብላት አቆመናል የማይሰራ ምናምንና ያችን ነገር ምናምን ይለዋል። ጋዛ ሲለው ይሄ ደግሞ እንዳለ አንስቶ ጫን ሄዶ በሞባይል ሲያይልሽ ሌላ ችግር 2+A+ ምናምን ሄዶ ካላረኩ እንደዛ ማርያምን እኔ በጣም ይሄን ሰምቻለሁ። አልሰማም ጅቡ ሚት አድርገህ ጠፋ አለው ማርያምን ጅቡ ማርያምን ነው የምልህ እንደዛ ስሚ ደግሞ እንደ ኧረ ኃጢአት ነው በልተኛ አይደለም እንዴ የገጠር ሰው ችግር የለም። አቤት ይሄማ ቁር ነው እንደው እኔም እንደው እንደ አይነት ቦታ እያለ ሲያይ ሁለት ጀለሶች ምናምን አንድ ኮርማ ምናምን እንትን ሲሉ ሲያይ ብሎ ጓደኛችን ጥሪ ያለ እንዳለ ከድር የተባረረው እዛ ሰፈር ከቀበሌው ያስወገዱት የሌለ ከባህላችን ያፈነገጠ እኔንም ጓደኛዬንም ምናምን ብሎ እኔ እኮ በጣም እኮ ነው የሚገርመው። ብዙ አለ ግን እኔ እንትን አድርጌ ማለት ስማ ጅቦ የትራስ ስር ሹክሹክታ በሚለው አልሰማም እንዴ ማርዘነብ ቀይ ጆጆ ማርዘነብ መጣቻ ቀይ ስሚኝ አንድ እንትን ጀለስ ነበረኝ ዩጋንዳዊና ኢትዮጵያ ያለኝ ከዩጋንዳ መጥቶ በጣም ቤስት ፍሬንድ ነውና በቃ በጣም እንትን እና አንድ ቀን ለስራ ወደ ተላክን ጋምቤላ ተላክን። እሺ
እና ጋምቤላ ሄደን ልጅቷን ተመቻቻት። በቃ የዛው ጋምቤላ ነች እና ከዛ ተመቻቹና አምሶሪ ለቃላቱ ለወርዶች ከዛ ሂድበት እሱ ከዛ ስሚ እሱ እንደዚህ ለምዷል በሁለቱም በኩል ማለት ነው። ከዛ የሆነ ነገሩን ካረገ በኋላ ዳይሬክሽን ሊያስቀይር ሲል አረ እሱ ኮሳሳ ነው እሱ ኮሳሳ ነው አለችኝ። ረቆየ ከገባ ሄደሽ አትታጠቢም? የሚታጠብ ሁሉ አይመስላችም? አይ ነው እሱማ ከባድ ነው። በሕክምና ታጥለቅልቋል። አሁን እኮ ኢትዮጵያ ምናምን እንጂ እንትን ነው ከባድ ሆኗል። ማርያም አንደኛ ደግሞ ያቺ የሚወሳስዷት መጠጧ ምናምን ታስታለች። ገባ አረቄ ደግሞ ያው ፐርሰንቷም አይታወቅም አይደል? ግን ጆጆ አንድ ጥያቄ አለኝ እዚህ ጋር ጆጆ የሴት ልጅ መቀመጫና ፊት ማለት ፊትና መቀመጫ አንድ አይነት ነው። ብጉር የሚወጣበታል፣ ማዲያት የሚወጣበታል። እናቴ ለምን እንደሆነ አላውቅም። ታውቂያለሽ? ይሄን ደግሞ እኔ በቃ ዛሬ አዲስ ታሪክ ነው እየነገራችሁኝ ያለ ተማሪዎች ነው ውጭ ጉጡ ነው ውጭ ጌት ላይ ማዲያት ያው ብዙ ኢትዮጵያውያን ፊታቸው አሁን እሱን ምን ሎሚ ሊቀባው ነው? ምን እንዴ አሁን ይመጡልሻ በበቆሎ ዱቄት ምናምን በጥብጠው የማዳት ማጥፊያ እንዴ አሁን መጨረሻ ላይ የማዳት ማጥፊያ ብለው ምን እንዳመጡ አውቀሻል? እርሾ ተቀባሉ። ይሄ እርሾ ነው። አዎ እኮ እንደዚህ በእንትን ዱቄት እንትን ብላችሁ ምናምን እርሾ እንዴ ፊታቸውን የ7 ቀን እርሾ በጣጥሶ እንዲችላል ቢበሉት እኮ ይሄ ሙዙን ምኑን አቮካዶን ቢበሉ ምግብ እኮ ነው። ደግሞ እኮ ነገር ነው ማዲያት ታውቂያለሽ? አይ አንዳንድ ጊዜ ተፈጥሮም አለ። የሆነ ሰዓት ላይ አሁን የኔ እህቴ መንታ እህት አለችኝና ልክ ስታረግዝ ፊቷ ይሄ አፍንጫዋ ላይ አለ አይደል? በቃ መጣባት። ከዛ ጊዜ በኋላ አልጠፋም ማለት ነው። ወይኔ እኔ ናት ወንድ ልጅ ነው የወለደችው አይደል? መንታ ነው የወለደችው ወንድና ሴት። ደግሞ እሱ ነው እንጂ ወንድ ናችሁ በቤት አሁን እኔም ሰው እንደዛ ነው። ካላችሁ ኢንቦክስ አድርጉልኝ። አተኳኮስ እኮ ነው መንታ ታውቃለህ? ኧረ አይደለም ድሮኑን ስትሰደው ከዘርም ነው ከዘር ተኳኮስ የሚባል ይሄ ሴፕቴምበር 11 እንትኑ አለ አይደለ? ሁለቱ ፎቆችን ልክ እንደዛ ነው። እንቁላሏን ማግኘት አለብህ አይደል? እንዴት ነው የተማርነው? ቡጥላ ንገራቸው። እንዴት ነው የተማርነው? ቡጥላ ንገሪያቸው። ጆጆ ወልደሻል? አንዴ ጅቦ ገልዳዳ አንዴ ላውራ እያለ ነው። እሺ 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 ከፓንቱ ይጀምር። እንዴት ናችሁ ብዙሃን? ያው እንዴ ክብር አለኝ። በመጀመሪያ ለጅወዬ ይቅርታ መጠየቅ ፈልጋለሁ። ለምን በወደቅበት ሰዓት አልደገፍኩህም ጅወዬ? አም ሶ ሶሪ። ያው ቅድም እኮ ላይክ ኋላ ነው የገባኝና ላይክ ዴይ ምናምን አልኩኝና እኔ ደግሞ ያንተ ባህር የተለበስኩ መስሎኝ የማልችልበት ገብቼ አስደበርኩህ። ከተቀየምከኝ ይቅርታ አድርግልኝ ልልህ እፈልጋለሁ። ታኝቼ ነበረ ድንገት ነው ማን ይላከልኝ? በእንቅልፍ ልብህ ነበር እያወራህ ነበር፣ ግን ንገረኝ ስልህ አልሰማ አልከኝ። ታረቅኝ እኮ እና ወረድክ እንጂ ሙት ብቻ አይደለም ራስን ዘረጠጥክ ብቻ። ካስቀየምክ ይቅርታ አድርግልኝ ስለምወድህ እንዳጣ ስለማልፈልግ ምንም ማለት አዎ ድንጋይ ተሸክሜ ነው የምጠይቅህ። ባይዘው ያን ያህል ነው የምወድህ ነው አውርጄዋለሁ፣ ጥዬዋለሁ። ከዛ በተቀረ ደግሞ 600 ሰው እዚህ ስላለ በአጋጣሚ ከዚህ 600 ሰው 100 እንኳን ቢያገኝ
ቲክታክ አንዳንድ ነገሮች ሀሳብ ሰጣለውና ለፍምስና ምናምን ይመስላችኋልና ለቲክታክ 0.000.1 እንኳን ቅንጣት ኬር እንደሌለኝ ልናገር ስለምፈልግ ነው ማስባቸውና የምቆምበት አቋቋም ስለ የሰው ዕውቅና ስለምናምን እንዳይመስሏችሁ መታቆኝ ሰዎች እዚህ ካላችሁ አይ ዶንት ጊቭ አ ሺት ለማለት ነው። እሱን ለማለት ያህል ነው። ፍቅርና ሰላም ነው የምፈልገው። እንደ ጅቦ እኔ በኢንስታግራም ጊዜ ነው የማውቀው ቲክታክ ክሬት ሳይደረግ እሱ አያቀኝም እንጂ እኔና ጅቦ ፍቅራችን ከቲክታክ በፊት ነው የሚጀምረው። ግን ሶሻል ሚዲያ ለእንደና አይነት ሰው ስራ ላለው ፋሚሊ ላለው ሰው ምንም እንዳልሆነ ምንም አይነት ትርጉም እንደሌለው እንዲገባችሁ እዚህ የምንጫወተው የምንሳሳቀው ያው እናት አሁን እኔ በጣም አከብርሻለሁ እናቴ በዚህ አጋጣሚ ስለምታከብርኝ ክብሩ አጠፌታ ልመልስልሽ ፈልጋለሁ። አንዴ ደግሞ በአካል ተገናኝተን ደግሞ እንጫወታለን ቤት ተስፋ አደርጋለሁ። ጅቦም እንደዚህ ሌሎቹም መወዳቸው ማከብራቸው ሰዎችም እንደዚህ ግን ያው ሀበሻ አንድ ነገር የምታውቁት ላይፍ ያላቸው ሰዎች በዚህ በሶሻል ሚዲያ አትገምቱ እና እንዲህ ነው እንደዛ ነው አትበዱ። ተዋዘንጥሩ ማለት ነው። ስለምን እየተወራ እንደነበር ሰምተሃል ግን? አይ ግን ድጋሜ ይቅርታ ይጠይቀን እኛንም እኮ ተናገር። ስለታንት ነው ነው ይላል ስላልገባኝ እኮ ነው። ይቅርታ መጠየቅ ካለብኝ እጠይቃለሁ። እንግዲህ እኔ ለይቅርታ አላፍርም። ዳሳማቸው ወድነቴ እስከዛ ድረስ ነውና ካጠፋው ይቅርታ ስለተወራ የነበረበትም ኮፕ ስላላረኩኝ መልሼ ይቅርታ ጠይቃለሁ። አም ሶሪ። እሺ አንድ ጥያቄ ይጠየቅ። የፓንቱን ጠይቂው። እሺ ማሬዋ ጅቦ ነው የሚጠይቀው እንዴ? አዎ ነው። እሺ የሚጠይቅ ሁሉ ይጠይቀኝ፣ መልስ አለኝ ብዬ ተስፋ አደርጋለሁ። ጆጆ ላንቺ አሳልፌዋለሁ። ሊቀመንበራችን ቀጥይ። እሺ ገርዳድ፣ እኛ ስናወራ የነበረው ስለ ግልገል ሱሪ ቡታንታ ነው። እሱ እስቲ የምታውቀውን ነገር የትኛው ቡታንታ ነው? ኖ ከምሬ ነው። ከ90 በፊት የነበረ ቡታንታ ነው። ከ90 በኋላ ያው አሳምቡሳ ሰዓት ያለው አረንጓዴ ቢጫ ቀይ አነጽራችሁ ጠይቋ። ዝም ብላችሁ በጅምላ ጠይቁ። አሁን ከ90 በፊት የነበረ ቡታንታ ሌላ ነገር ነው። ነው ፈሳሞ ፋስ ከ90 በፊት የነበረ ቡታንታ ቁምጣችን ነበረ። ሰው የትኛው ቡታንታ የምናወራው? ከ90 በፊት ከዛ በኋላ አሁን እዚህ መንገድ ላይ የሚሸጡት ጄምስ ቦንድ የሚያውቀዋል። አዎ ስነ ስርዓት። የአሁኑ ቡታንታ መንገድ ላይ አይሸጥም። ኢሊግል መሆን አለበት። ጅቦ አንተ ነህ እኮ። እሺ በቃ እሺ ማሬ እናመሰግናለን። ርዕሱ አልገባህም። ድጋሚ እናወራሃለን። እሺ እንገናኛለን። ኢሌጋል ግን መሆን ኢሌጋል መሆን አለበት ግን እውነቱን ነው። ኦፔራ ፓንት አንቺ ቡጢው እንዴት እንደሚያውቁት ሙታንቲ ሰርቆ ያውቃል። እማ ኪስና ዚፕ ያለ ይላሉ። ኦፔራ የሚባላል ይላሉ። ኦፔራ ቁንጣው ነው። እስቲ ኑ ግቡ። ናይጅዳ በለው ግቡ። በጣም የዳንቴል ፓንት ምናምን ስለ ፓንት ብዙ ያውቃሉ። የዳንቴል ውቃውማ በስማም ሲወቃው አይደል እንደ ኖረው ሀቢባ ውጥ ሲለም እኛ ነው እንዲያመጣ ነው ግን እንዴና ሀሳብ የመጣው እኛንን ኢንቨንት ያደረግ ነው ብሎ ነው። ትናንት ነው እንትን ያለው ትናንትና ነበር። ከባድ አለች እኮ ማርዘነብ እዚህ ነግቢ ማርዘነብ ነበረ። ይኸው ጊፍት እየሰጠ ለምንድን ነው ለእኔ ሞዴሬተር ማሰጠኝ? ኖ እሷ አይደለችም ሞዴሬተር ሞላ መሰለኝ። ቆይ እስኪ ሞልቷል። ወራጅ አለ። ኦፔራ ሚስቴ መጣች ከቄራ ለርድ ነው 25 ዓመት ሙሉ እንትን በል ለርድ ድጋሚ
ኪዳነ ምርጥ ሰው። እስቲ ቲክቶክ ሳይሉን እየሰጣችሁ ከቻላችሁ ደግሞ ጊፍት ጋላሪን ብትሞሉልኝ አሪፍ ነው። ስቃችኋል፣ ተጫውታችኋል። ይሄንን የሚያስቃችሁ ሰው የለም። እንደዚህ ማዝናናት ጆባይ ባይ ዘ ወይ ቁም ነገር አይ ኦ ዩ ላይን እኮ አንበሳ አወርግሃለሁ። እሺ ሙላው እዚህ ያለ አየር ላይ ስማ አስደንግጣቸው። ስማ እኔ ቤተሰብህ ነኝ። በለኝ መጀመሪያ እኔ ሞመንት ጠብቄ ምናምን አቸኩላ እኔ ብለኸኝ ስማኝ መጀመሪያ ከዛ ያንተ ሞመንት ጠብቄ አንዴ ከዚህ ነው ማስደንገጥ። አሁን ነው ማስደንገጥ። ምን ዋጋ አለው? ስንት እዚህ አሁን ካለው ሊዘጋ ነው አለዛ እያሳየ ምን ያስከፍተዋለሁ? አትገምተኛ እንደዚህ ከዚህ ተገምታር። ኧረ ለምን አየር ላይ እኮ ነው ጊፍት ጋላሪ የሚሞላው እኮ። ጊፍት ጋላሪ ለምንድን ነው የተፈለገው? አካውንቱ ጠንከር ጉልበት ስንት ጊዜ ሊዘጋብን አሁን ራሱ እዚህ ጋር እንደ እኔ እያየሁት እኮ ነው። ስማ ከዚህ አንደኛ ጥብቅኛ ጠበቃ ካልሆንክ ካልክ ዋን ሁለተኛ ደግሞ ጅቦ ከጠየቀ አይደለም አንድ አንበሳ ሁለተኛ አንበሳ ወርድለታለሁ ችግር የለውም። ግን እሺ አሁን ወርዲ ነው እዚህ እያለ በተከታታይ ሙላውና መጀመሪያ ጆን አስወራት አትስበን ሰው ስነ ስርዓት ኋላ ተለምነህ እንትን ያላልክ ልጅ ጆ ምን አልሽኝ? ጆዬ ወይ ማሬ ይንጊዛ እናቴ ወተቴ ምን አልሽኝ? በቃ እኔ እናንተ ነው ጠጋ አድርጉን። እኔ እነሱን ቆይ በዛው ቦታ ያለ እህቴ ነሽ። ምን መጠጋት አያስፈልግም። የኔ ነሽ ኦልሬዲ። አሁን ጊፍት ጋለሪው እንምላና እሞላለታለሁ። እዛ ወደ ወሬው እንሄዳለን። በዛ አጋጣሚ ልንገራችሁ ጅቦ አንደኛ ዲሜንሽን አለበት። ወዳጁ አያውቅም፣ ይረሳል። አንዱ ትልቁ ችግር ይሄ ነው። ከዚህ ስወጣ ታውቃለህ ጅቦ ስነ ስርዓት እኔ ተቀይሜሃለሁ እኮ የኔና አንተ ቂም እኮ ዘመናት ያስቆጠረ ነው። ግን ለምንድን ነው የተቀየምከኝ? የራሴ ነው የራሴ በቃ በአንድ አንበሳ መፋታት እኮ መፍታት ነው። አርደን ይበላል አንበሳ። አረ ከዚያ ተው። እኔ ጅቦ ማቀው ቲክቶክ ሳይፈጠር ነው። እኔ ላስታውሰው መከርኩኝ፣ ረሳኝ ምናምን ከዳኝ። እስቶክ ኢንስታግራም ላይም ጊፍት ሰጠው ነበረ። ጊፍት አይደለም እኔ ታምታው ያረግ ነበር። አሁን ጊፍት ጋላሪ ወሬ አቆቁ። ጊፍት ጋላሪን ሙሉ ጊፍት ጋላሪ ይኸውልህ ስምህ ያው ገርሊ ዳዲ ስለሚል ነው። ጎልደን ሀየሎም ነው ስሜ። ሀየሎም ታዲያ ወደኛ ሆነ አንድ ላይ ነን። የኛው ነህ አንበሳ እዚህ እኮ ነው፣ ቅርብ እኮ ነው። በቃ ጊፍት ጋለሪ እንሙላ። ሌትስ ጎ ጋይስ ሌትስ ጎ። እሺ ሌትስ ጎ ጊፍት ጋለሪ እንሙላና ግን ስቲል ቂም እንዳለብኝ በምን ከሙላቱ በኋላ በይቅርታ አልፈ እንደገና ወደ ቂም ሄድክ። እኔ በጊፍት በምናምን አይደለም ማምነው። አሁን ስማ ጅቦ እህበለኝ አሳቅ እኔ ህይወት የሚቀይርልህ ነገር ስሜት ሊያስጠራ የሚችል ነገር አንተ ጠይቅ። ህይወት ተቀይሯል ወንድሜ። አሁን የጊፍት ጋላሪውን ነገር አካውንታችን ተንከርላ እንዴት ነው አንተ ህይወት የሚቀይረው? ምንድን ነው የምታወራው? ጎ ቤቢ ጎ 2000 ያለም ዋንጫ አይታችኋል። ዛሬ ባይዘው ርዕሱን እንቀይረዋለን። አሁን ኧረ ያለም ዋንጫ ታስታውሽው እናቴ አታሞ ነበር ጠዋት ስነ ስርዓት። እሺ አሁን ጊፍት ጋለሪ ሙላ። አንተ አይዞህ ምናምን ብዬ ምልክቱን አታወርድም በእናትህ መቅድዬ። ሎሚ የቲክታክ ምልክቱ እንኳን የለህም። እኔ አወርዳለሁ። አንበሳ የምፈልገው ጅቦ እንደፈለግ ወይ ሪከርድ ላድርግ። አንቺ ጠበቃ ነሽ? ዳይ ጊፍት ጋላሪ 19 ነው እየሞላ ነው። ፈጠበት ጅቦ ምንድን ነው የምትፈልገው? ዝም ብለህ የምትፈልገው ጠይቅ። ጊፍት ጋላሪን ሙላ። ዳይ ስንት ጋላሪ ልሙላ? ብዙ ጋላሪ ነው ያለ እንዴ። ትልቁን አይተህ ነው አንተ ለብር እንትን የምትለው? እየቀለድክ ነው ዳይ። ኖ ግን ቁም ነገር ያለውን ብትጠይቀኝ ሳሁን በቲክታክ ጋላሪ ቡማላ ሆነ ምን ያድርግልኝ? ስም ሲሞላለት ያወርዳል። ጆ ምንድነው? ምን ውስጥ ነው ያለሁት? የት ነኝ? የት እንደሆነ አናውቅም። ታብታብ አድርጉ በእናታችሁ። ጆጆ ሪከርድሽን አዘጋጅተሻል?
ራሷን ሪከርድ አደረገች እቺ ልጅ ጆጃ ሰጆያንስ ጆባዬ የእውነት ጋለሪውን በሙሉ በመላልህ ያልኩህን ነገር ትሰራለህ? ምንድን ነው ያልኩህን ነገር ትሰራለህ ማለት አልገባኝም። በጊፍት ጋላሪ የሚሰራ ነገር አለ ነው? አሁን ታውቃለህ፣ እየኖርበት ያለውን ዓለም እስ ጊቭ ኤንድ ቴክ ታውቃለህ። በአማርኛ ተርጉሞ ጊቭ ኤንድ ቴክ አይገባኝም። ምንም ነገር ኧረ ከዚህ ተወኝ፣ ከዚህ ትርጉም አትጠይቅም፣ ተወኝ። እኔ ወንድሜ ነኝ ያወራሁ ያለው፣ ተወኝ። እንዴ እሱ ወንድም ከሆነ በእናት በአባት እንዳልሆነ አውቃለሁ። እኛም እህቶች ነው ወንድሞች ነን። ኧረ ተወኝ፣ ስጠይቅህ ትመልሳለህ። ጅቦ ይመልስ። ተወኝ፣ ከዚህ ተወኝ። በቃ በቃ እንትን ይሄ ላይክ ህይወቱን ለመቀየር ምናምን ብሎ አይደለም። it's just like ቲክቶከር ስለሆነ አካውንቱ ስትሮንግ ነው። ደግሞ ይደውላል ቱልት ላላገኘው ኖ ለምንድን ነው ጅቦ ማውራት ያልቻልኩት? ያለ እናንተ what's the problem? ምንድን ነው የምትለው? ቆይ ምንድን ነው የምትለው? ንገረኝ እስኪ። ኦኬ አሁን እንዳደረገው የፈለከኝ ነገር አለ ወይ አንተ? truly ከጆጆና ተውና ከዚህ ትተህ እንዳደረገ የምፈልገው ነገር አለ የለም? ካንተ ልስማው። ምንም ነገር የለም። የለም? አዎ ጋለሪ ያላልክም እንዴ? ላይክ 30 ሰከንድም አይሆንም። ማንም ሰው እኮ የሚያደርገው ነገር ነው፣ የሚሞላው ነገር እኮ ነው። ማንም ቲክቶከር ያደርገዋል እኮ ይሄን። እኔ መቼ ያለ ነገር ነው። ጋላሪ ይሞላል። ኖ ጋላሪዎች ይሞላሉ ምናምን ያለ ነገር እኮ ነው አይደለም። አንተ አሁን ያልገባኝ ነገር ምን መሰለህ? አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰለህ? እሺ ሰጥቶ መቀበል የሚባለው የሰውን ጭንቅላት ለመመረዝ የተመንተን ያለ ነው ብዬ አምናለሁ። እንደዚህ አይነት ደግሞ ሰዎች ቆሻሻ ናቸው። እናቴ ትሙት ከልቤ ነው የምነግርህ። የሰውን ጭንቅላት በገንዘብ የሚገዙ ሰዎች በጣም ባለጌዎች ናቸው። የሰው ጭንቅላት በገንዘብ ይገዛል እንዴ? ሲጀመር ያ ጊቭ ኤንድ ቴክ ማለት the same shit እኮ። ምን ማለት ነው? ኖ ያው አንተ ያልከው ደገምኩት ጅቦይ። የሰው ጭንቅላት is not saying give and take እኮ አይደል? እሺ ወደ ጨዋታ እንመለስ ጆይ። ሰጥቶ መቀበል ማለት ነው ምን መሰለህ? በቃ ይቅርብን ወደ ሌላ ነገር። ያ አክወርድ አደረከው። ይቅርታ ልጠይቅ ነበር የመጣከው like just ሌላ ድጋሚ አክወርድ ሊሆን አይችልም። እኔ ፋሚሊ ነኝ። It is awkward. He was just like asking you to he wasn't even requesting that. እንዴ እናትንሽ ነው የሚያወራሻለሽ? Yeah, it's me. እሺ እሷ ስትሆን እሺ እንግሊሽ ላንጉዌጅ ቱዴይ ሚ ኖ እንሳቅበት። እሺ Yeah, እናት have high respect. Jibo would never ask people like to do shit for him either. ልንገርህ ወይ ምን መሰለህ? የምትወደውን የምታከብረውን ሰው የሆነ ነገር የምታደርግለት ከሆነ ይመልስልኛል ብለህ አይደለም እንዲጠቅመው ወይም ደግሞ እንዲያድግበት ፈልገህ እንጂ ከዚያ ሰው ይመልስልኛል መልስ እንደዚህ አይደለም። እንደዚህ አይደለም። ከሰጠህ ማለት ነው። ከሰጠህ ኧረ ወደ ጨዋታ ሂዱ በእናታችሁ። እንዴ ጆጆ ጸጥ አለች። ጎሽ ሄደ። እሰይ ተመስገን። ጨዋታውን አቆረፋፈደው መጥቶ ጆ ራሱ ዝም አለች እኮ ደበራት። ጨዋታ አለ አይደል? ጨዋታና ያ ላይ what was the point? በጣም ደግሞ ሪስፔክትም የምናደርገው ሰው ነው ምናምን I don't know what happened today. Maybe ቁሩብ ጨሪም ካይከውን አይፈልጥን ይሄ ለዛ ነው መናገር ደብሮኝ ቆላሻል። ራሱ በራሱ ነው እኮ በጣም ላይክ ለሴቶች ምናምን እንትን ይላልና I respect him. I don't know what happened. በምንድን ነው ይሄ የሚመለሰው? በአንበሳ በምን መመለስ? ጆጆ ብሌን I'm here. What's up, guys? I'm here. I'm glad እንኳን አስወጣው። ላይቭን ልዘጋው ነበረ። የገባው ዜና አድርግለት ላይፍን የሚቀይር ነገር ሲል ምን ለማለት እንዳልገባኝ ወይም ደግሞ ዜና አድርግለት ልለው ነበር። አይስበር ደግሞ አዘዘበን። ምክር ነው ዜል ሳይሆን ምክር። ደስ የሚለው ግን ተመካሪ ነህ። ጥሩ
ጥሩ ምክር ተቀባይ ነህ። አይ አሪፍ ልጅ ነው። ዛሬ ትንሽ ፔሸንትህን አደነኩት። ሀይ ሆኖ ይሆናል ፕሮባብሊ እኛ ጋር ይጫወታል ምናምን ነገርና ዛሬ ትንሽ ስሜታዊ ሆኖ ነው የሞጣ። ወደ ጫታችን እንሞለስ በእናታችሁ። አርቲስቱ ሂድስ በራት በቃ ሄደች። በቃ ጆጆ አፒታይቷ እንትን አጣል ስልክ ሊሆና ነው ጅቦያ እንዴ ወጣች። ወሳፕ እናቴ ሰላም ነው የኔ ማር እንዴት ነው? ሀት እየቀለደ ነው ያለች ነው ላይክ ወይ እየቀለደም ይሆናል አንደርስታንድ አላደርግ ነው። አዎ ይሆናል ትክክል። ቀለል ማድረግ ነው። እስቲ ከዘፈንካቸው ውስጥ መካከል አንድ ሁለቱን እባክህን ወንድሜ ጫላ። የላሊበላው ገብቷል። ማን የገባ ቢሰጥ ጠላ ቤት ሆኖ ነው ዛሬ ቢሰጥ ወይ እንዴት ነው? እስቲ ላሊበላ የት ነው አሁን? እስቲ አሳየን። አደባባይ አካባቢ እስቲ አሳየን። አዙር አንተ ፍንጭቱ የሆነ ግቢ ውስጥ ነኝ። ትንሽ ቆይቼ ወይ ልግባ የሚታይበት ቦታ ሆኜ ወጣ። እኔ እኮ ከተማ ውስጥ ያለ መስሎኝ እኮ ቦታ መረጃ ሳያቸዋለሁ። ቢያንስ 10 ደቂቃ የጠላ ቤት ነው አሁን። በጠዋቱ መቼም ጠላ ቤት አትሆንም። አንድ ጊዜ 4 ቪዲዮ ነው ሰማሁት። አብይ አልተናገረም እስከገባ ድረስ እስካሁን። እንግዲህ አብይ ትናገራለህ ወይስ ትክክለኛው አብይ ነው? ሆስፒታል ነው መሰለኝ። አብይ ይሰማል? አብይ ጌታችሁ ወጣ። ራሱ አብይ አህመድ ነው። እናቴን አብይ ነው ራሱ ነው። እኔ ጋር ጆጆ ዌልካም ባክ ጆጆ። ወየ አምሄር መጥቻለሁ። እንዴት ነሽ? ሉል ማሬ ኑሪልኝ ማማዬ። እሺ ሚውት አደረገች። አልተመችሽም ማለት ነው? ኖ አለሁ፣ አወራችኋለሁ። እያወራችሁ እኮ ምን ሆነሻል? ቆይ አይደለም ከሆነ ደቂቃ በኋላ አይ ሌላ የሚጮህ ስልክ ነበረ ታውቂያለህ? ያኛው እንትን የፓርላማው እሱን እየጠፋው ነበር። ኮፒ ሊንክ ታብታብ አድርጉ ምዕመናን። ግልት ጋለሪ ሞላ ነው ገና ነው? ሞልቷል። አያስፈልግም። እኔ እኮ ጅንን እኮ ነው ሰው እንትን ዘርግቶ ነው የሚለምነው። ቀርብ ዘርግቶ ማለት ነው። በአንተ ስም ራሱ ሌላ ቤት እየለመኑልህ እኮ ነው። እንዴት አልጀነን ትቀልጃለሽ እንዴ? እመቤቴ ሞታ አይቀር ምን አባቱ ተጀነን እንሙት እንጂ በእናትሽ። እኔማ ዩቲዩብ ላይ ታብታብ ቢኖር አሪፍ ነበር። ደግሞ ዩቲዩብ በአካል ገብተን ሙድ እንይዛለን እዛ። አረ ቆይ በቀደም ለታ እንትን የሆነ ርዕስ ፈልጌ ነበር። መዘጋጀት አለብሽ። እሺ ጆጆ። እሺ አለሁልህ እኔ ወንድሜ። እንደዚህ እናድርግ። የሆኑ ሀሳቦችን እየያዝን ላይክ ለእኑ ኪዳን የጻፈውን ለማንበብ ነው የገባሁት። እኑ ጊፍት የምንለምነው ለራሳችን ለመዝናናት ብለን ነው። ሪፖርትም ስለበዛበት እንጂ አካውንቱ ደህና ነገር ሲኖረው ዘመድ ነው የሚሰርቀው።
ግጥም ነው እንዴ ነገር አንቺ ልጅ የሚገርማ ይሄ ቤት እንትና ገኔ ነው ገነነ የባለ ክራሩ ቤት መስሎት ነው እኖ አሰፋ ጌታቸው ወዬ በኝ እያለች ነው። እኔ ግን አሁን ዶክተር ሚዩትሽን ታነሻለሽ ሁሌ በቃ ባልሽን ከጎንሽ ዘብ ታደርጊያለሽ። እኔ እኮ አጨብጫቢ አና ደግሞ ሲናገሩትስ እሱ እንደዛ ለማለት ፈልጎ አይደለም፣ አታውቁትም። ጅቦጂ ናንደ ያልሽ ጅቦ ቅድም በዋትሳፕ የላኩልህን አላየሁም? የጅባና የእንት ነው ልኬላታለሁ መሰለኝ ያላኩልሽ እንዴ? ምን እየጠጡ አረቄ ተሰብስበው እኔ ኋላ ነኝ። ስሚ እንዬ ገርዳድን አንደርስታንድ አላረጋችሁትም። ኦነስትሊ እሱ የጅቦን አቴንሽን ፈልጎ ነበረ ማውራትና ያው እነ ጆጆ ምናምን በመሀል እየገቡ ስላስቸገሩት ነው እንጂ ሚስ አንደርስታንድ አረጋችሁት። ኖ አይ ወንድማችን እስቲ አንቺ በጣም ጥሩ ሰው እኮ ነው። አወረደልን አንድ ቦትል አወርዶልን ነው አላየሽም? አንደርስታንድ ያደረኩትማ ጅቦዬን ለማዋራት ነው የገባው። ገባ የራሱ የሚሰማውን ነገር የዘገየ መስሎኝ ነቃሊ ነጋዝኔን ጉዳይ ታውቃለህ። ዛሬ ከዚህ በፊት ሰምታችሁ ታውቃላችሁ? አንቺ የሚገርምሽ ረጁጁ ማርያም ላሪፍ ድምጽ ነው ያለው። እኔ አይ በሌላ አይደለም። እኔ ምንም የሚቀየር ፓርቲ የለኝም። አንድ አይነት ሰው ነኝ። ለዛ ሳይሆን እሺ ዝማሬው ሙሉን ይበላ ሙሉን ለካስ የኔን ጉዳይ ታውቃለህ እነዛለው የኔን ነገር ታውቃለህ። በቃ ይሄን ነው የምችለው። እንዴ ዘፈን አልነበር እንደ ወደ ጴንጤ መዝሙር ቀየርከው እኮ እንዴ? ጅቦ ግን ሲዘምረው ብሶት ነው የሚሆነው። ለምንድን ለዚህ እኮ ነው ይሄን እየሰማ እኮ ነው እንትና ገርል ምንድን ነው ገርል ዳድ አታሰማ በቃ ድምፅ። እሺ ከምታውቃቸው መዝሙር መካከል አንዱ ኦኬ፣ እንደዛማ ደስ ይለኛል። በጣም ወደው መዝሙር ዘምርልህ። እሺ አኑ ዝም በላ ሌላ ዘፈን ወይ የቴድን ምናምን ይሁን ዘፈን አልዘፈን የሰሞኑን ምን ዘፈን ኦኬ ዝማሬ ወይ ንስሓ ከነገር አዲሱ የሄለንን ዝፈንልን የጅንኑን ዘፈን አይዘፍንም። ልጁ በጌታ ነው። በቃ መዝሙር የት ነው? በእኛ ነው ወይስ በዛኛው ነው? የጌታ ነው ተባለ እኮ በቃ በጌታ ስማ ጌታንም ጭራሽ የኔ ነው ብላችሁ ከፋፈላችሁ። አይፊ ኖ እንደሱ አላልኩም። እኛ ጋር ይኸውልህ አዳምጠኝ። እኛ ግሩፕ ነው ወይስ እነ ጃምፒንግ ኦን ጋር ነው? ጋንጋ ሁሉ ባጋንጋ ነው። ኧረ ወይኔ የኪዳኔን ፎሎ ባክ መልሺ ደግሞ ናግባ ነቀዞ ይለኛል። ጆጆ ሰምተሻል? ድን ያልሽኝ ኪዳኔ ፎሎ ባኬን መልሺ ብሎሻል። ኪዳኔዬ ሀወይ ቆየሁ እኮ ልንገርሽ የመዝሙር ያርግልና እኮ አንድ በቃ ይሄው ሚት አድርጎ እኛን እኮ እያወራንበት
ሶበሰይ ወረዱ መላእክት መላእክት ይወረዱ አወይ ሊቃነ መላእክት ይበለ ሶበሰይ ወረዱ መላእክት መላእክት ይወረዱ አወይ ሊቃነ መላእክት ይበለ አልቦሙ ድምፅ ወአልቦ በመያዳት